ሁለት የልብ ጓደኛሞች በበረሃማ መንገድ ላይ ረጅም ጉዞ ይጓዛሉ። የፀሐዩ ንዳድና የመንገዱ ርዝመት አስክሯቸው ሳለ በመካከላቸውም አለመግባባት ተፈጠረና ንግግራቸው ተባባሰ። አንደኛውን በድንገት ጓደኛውን በጥፊ መታው። በጥፊ የተመታውን ጓደኛው ክፉኛ አመመው። ነገር ግን አንድም ቃል አልመለሰለትም፣ አልተሳደበም። ይልቁንም ጎንበስ አለና በአሸዋ ላይ እንዲህ ብሎ ጻፈ። ዛሬ የልብ ጓደኛዬ በጥፊ መታኝ። በቀጠልም ጉዟቸውን ቀጠሉ። ብዙ ጉዞና ድካም በኋላ አንድ የውሃ ማጠራቀሚያ አገኙ። በዚያም ገብተው ሊታጠቡ ሲሉ ያ በጥፊ ተመቶ የነበረው ጓደኛው ባልታሰበ ሁኔታ ረግረጋማ ቦታ ውስጥ ገብቶ መስመጥ ጀመረ። ህይወቱም አደጋ ውስጥ ወደቀች። ያ በጥፊ የመታው ጓደኛ ያለምንም መቅማማት ተወርውሮ ያዘውና ከዛ አደጋ አዳነው። በቦታው የነበረ አንድ ትልቅ ድንጋይ ፈልጎ እንዲህ ብሎ ቀረጸ። ዛሬ የልብ ጓደኛዬ ህይወቴን አተረፋት። ጓደኛውም ግራ በመጋባት እንዲህ ብሎ ጠየቀው። ቅድም ስመታ አሸዋ ላይ ጻፍከው፣ አሁን ግን ስረዳ ደግሞ ድንጋይ ላይ ቀረጽከው፣ ምንድነው ሚስጥሩ ብሎ ጓደኛውን ጠየቀው። ጓደኛውም በፈገግታ እንዲህ ብሎ መለሰለት። አየ ጓደኛዬ፣ የሚወደን ሰው ሲበድለን የይቅርታ ንፋስ መጥቶ እንዲያጠፋው አሸዋ ላይ ነው መጻፍ ያለብን። መልካም ነገር ሲያደርግልን ግን የትኛውም የጥላቻና የጊዜ ንፋስ እንዳይወስደው ድንጋይ ላይ ልንቀርጸው ይገባልና ነው። እናም ተወዳጆቼ በህይወት ጉዟችን ላይ ብዙዎቻችን የምናደርገው ተቃራኒውን በደልን ድንጋይ ላይ ቀርጸን ውለታውን ደግሞ አሸዋ ላይ እንጽፋለን። ለዚህም ነው ቁስላችን ቶሎ ብሎ ማይሽረው። ዛሬ ግን ይህንን እንማር። ቂምን አሸዋ ላይ እግረንና ውለታውን በልባችን ድንጋይ ላይ እንቅረጸው። አመሰግናለሁ።